መጀመሪያ ማለት እኮ ሐራም ነው። ግን አሁን አንዳንድ ሰው ጠጥቶ ለምሳሌ እኔ ጠጥቼ አልሰክርም እናም ሶላትም አላቆምም አልተውም፣ ሶላትም እሰግዳለሁ፣ አልኮልም እጠጣለሁ እና እንዴት ነው ማለት ስትረስ ስላለብኝ ስትረስን ለማስታገስ ስል አልኮል ተጠቃሚ ነኝ እና እንዴት ነው ግዴታ ሶላቱን መተው አለብኝ? ሙስሊም ነህ ወይ? እንደ ሙስሊም ነኝ። አትጠጣ፣ ሐራም ነው፣ ክልክል ነው። አስካሪ መጠጥ ሐራም ነው በቁርአንም በሐዲስም ላይ ከታላላቅ ወንጀሎች ነው። ማለት ለመተው እየሞከርኩ ነበር። ታዲያ እሺ ምን ማድረግ አለብኝ? እሺ የምትመክረኝ ነገር አለ? ሌላ አማራጭ አላህና ከመልእክተኛው ቃል በላይ ሙስሊምን የሚገዛው ነገር የለም። የአላህን ቃል እየነገርኩህ ነው፣ የመልእክተኛውን ቃል ልነግርህ ነው። አዳምጠኝ ምን እንደተባለ ስለ አስካሪ መጠጥ። እሺ ተው። እሺ አስካሪ መጠጥ በጣም ከታላላቅ ወንጀሎች ነው። አልኸምሩ ሚፍታህ ኩል ሸር አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስካሪ መጠጥ የመጥፎ ነገራቶች ሁሉ ቁልፍ ነው አሉ። ሰውየው ሲጠጣ ጊዜ ብዙ ወንጀሎችን ለመስራት ይከፈትለታል። ያን ነገር ስለማያገናዝብ አላህ በቁርአን ላይ ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ኢነማ ዩሪዱ ሸይጣኑ አን ዩቂዐ በይነኩሙል ዐዳወተ ወልበግዳአ ፊል ኸምሪ ወልመይሲሪ ወየሱደኩም ዐን ዚክሪላህ ወዐኒ ሶላህ ፈሀል አንቱም ሙንተሁን ይላል። እናንተ ያመናችሁ ሰዎች ወይ አስካሪ መጠጥ፣ ቁማር እነዚህን ከገለጻቸው በኋላ እነዚህ ከእነመል ኸምሩ ወልመይሲሩ ወልአንሳቡ ሪጅሱን ቆሻሻ ስራዎች ናቸው አለ። ምን ዐመል ሸይጣን ከሰይጣን ተግባራቶች ናቸው። ፈጅተኒቡሁ ለዐለኩም ቱፍሊሑን ድኑ ዘንድ ራቋቸው እነዚህን አለ። ኢነማ ዩሪዱ ሸይጣኑ አን ዩቂዐ በይነኩሙል ዐዳወተ ወልበግዳአ ፊል ኸምሪ ወልመይሲር እያለ ይናገራል። ፈሀል አንቱም ሙንተሁን አለ። መጨረሻ ላይ አትቆጠቡ ምን ከዚህ አትተው ምን እያለ ይናገራል። እና ስለዚህ ሐራም ነው፣ ክልክል ነው። ሲደብረኝ ጠጣለሁ ምናምን እንደዚህ እሱ እንደ ክርስትና ከሆነ ይቻላል። ሰውየው ከመረረው ከተጎሳቆለ ምናምን ራሱን ወደ ጥፋት የቀረበ ሰው ስጡት ይጠጣ እንዲረሳ ዘንድ ምናምን ብሎ ተናግሯል። ለማየትህ ነው ጥታ። እሺ አሪፍ በቃ እሺ፣ ላለመጠጣት ሞክራለሁ። እሺ በጣም አሪፍ። ሁለተኛ ጥያቄው ደግሞ ሶላት አለመስገድ ከዲነል ኢስላም ያወጣል ወይ? ስለዚህ አንድ ሰው ሶላት ካልሰገደ በቃ ከእስልምና ውጭ ነው ብለን ነው የምንደመድመው? እውነት ነው። እንዴ ይሄ ሰውዬ ማለት እየመሰከረ አይደል እንዴ? መመስከር በአንደበት ብቻ ሳይሆን በተግባርም አለ። ተግባሩ ምንድነው? ሶላት መስገድ ለአምላክ። እሺ በቃ እሺ፣ አመሰግናለሁ። እሺ ሌላ ነገር ሲኖር ደግሞ እጠይቃለሁኝ እንድታስገባኝ። እሺ እሺ። አይ እሺ